ሰላም ሰላም ውድና የተከበራችሁ የሮዝ ቤተሰቦች እንዲሁም ለቻናሉ አዲስ የሆናችሁ ላይክ ሰብስክራይብ በማድረግ አበረታቱኝ። ቪዲዮውን እስከ መጨረሻ ለማየት ሞክሩ። ዛሬ እንግዲህ ኤደን እነ ካሌብ ቤት ናት ያለችው። እንግዲህ ፍቅረኛዋ እነ ካሌብ ቤት ሲመጣ ኤደንን ሲያያት በጣም ነው የተደናገጠው። ዳንኤል በጣም ነው የተደናገጠው። እንዴት መጣሽ ብሎ ጠየቃት። የካሌብም አባት እኔ ነኝ መንገድ ላይ አግኝቼ ያመጣኋት ብሎ መለሰላት። ኤደንም አዎ ብላ መልስ ሰጠችው። እንደዛ ከሆነ ጥሩ፣ እኔ ደግሞ ስልክ እየደወልኩልሽ ነበር አላት ዳንኤልም። ኤደንም ደውለህ ነበር ብላ ስልኩን አየችው። ዳንኤልም በመደናገጥ የኔ ፍቅር የስራ ሰዓት አልደረሰብንም ብሎ አላት። የካሌብም አባት ሆነህ ነው ተጫወቱ እንጂ አለው። ዳንኤልም ስራ እኮ ስላለብን ነው ብሎ ፍቅረኛው በድንጋጤ ከቤት ይዟት ወጣ። ይዟት ከወጣ በኋላ ቆይ እንደዚህ እንዴት ታደርጊያለሽ ብሎ ይጠይቃታል። እሷም ምን አደረግኩ ብላ መልስ ሰጠው። ዳንኤልም ቆጣ ብሎ እንዴት ያለኔ ብቻሽን ትሄጃለሽ ብሎ ጠየቃት። አጥፋሁ እንዴ ዳንኤል ብላ መልስ ሰጠችው። ቆይ ቤተሰቦች አይደሉ እንዴ ብላ ጠየቀችው። እንግዲህ ኤደንን በመጠራጠር ዳንኤልን ቆይ የደበከኝ ነገር አለ ወይ ብላ አፋጣ ስጠይቀው ነበር። ዳንኤልም ምንም ያደረኩን ነገር የለም ብሎ ሸመደዳት። ዳንኤል ግን እየፈራ ያለው የእሱ ሚስጥር እንዳታውቅበት ነው። እዛ ቤት እንዳትሄድ የፈራው በቃ እኔ ስለምቀና ነው ብሎ መልስ ሰጣት። እቀናለሁ ብሎ ሲላት እሷም አልተዋጠላትም እና ለምንድን ነው የምትቀናው? ቤተሰቦች ቤት አይደል የመጣሁት ብላ ነገረችው። ዳንኤልም በመደናገጥ ቆይ ሌላ ሰው ቢያስተዋውቁሽስ ብሎ አላት። እሷም እኔ ሌላ ሰው አጥቼ ነው እነሱ የሚያስተዋውቁኝ ብላ መልስ ሰጠችው። እንግዲህ ለተናገራት ንግግር ይቅርታ ብሎ ሊጋብዛት እያሳሳቀ ወሰዳት። የካሌብም አባት ከት ብሎ ሳቀና እንዴት እንደደነገጠ እኮ ብሎ ለካሌብ ይነግረዋል። ካሌብም እኔ እኮ ጉዱን እየነገርናት መስሎት ነው ብሎ ለአባቱ መለሰለት። የካሌብም አባት ጉዱንማ አያውቅም ለሌላ ሰው እንዳልድራት ፈርቶ ነው ብሎ መለሰለት ለካሌብ። ካሌብም ማረጋችንማ አይቀርም አለው ለአባቱ። አባቱም ደግሞ ለሌላ ሰውማ አልድርም ላንተ ነው እምድርክ ብሎ መለሰለት። የካሌብ አባት ዳንኤልን መበቀል ይፈልጋል። ፍቅረኛውን በመቀማት ለካሌብ በመዳር ይህንን ነው የሚፈልገውና ካሌብም ይህንን ሀሳብ አልተቀበለም ነበር። የካሌብም አባት ሚስቱን ለወሰደ ሚስቱን መውሰድ የሚያሰቃየውን ደግሞ ማሰቃየት ብሎ ለካሌብ አለው። ካሌብም እሺ አባዬ አለው። ዳንኤልም ተናዶ መጥቶ ለሰራተኛዋ እነ ካሌብ ቤት መጥቶ ለሰራተኛዋ ጭራሽ እኔ በሌለሁበት ሚስቴን መጥራት ጀመራችሁ አላት። ሰራተኛዋም እንዴ ታደሱ ነገር ላንተስ ጥሩ አይደል እንዴ ብላ መልስ ሰጠችው። ቤተሰብነትህን በደንብ እያጠናከርክ ነው አለችው። እሱም ቲና ስትመጣ እንዴት ላደርግ ነው ብሎ ጠየቃት። ሰራተኛዋም እሱን አስብበት አለችው። ዳንኤልም በሷ ድርድር የለም ብሎ መለሰላት። እንግዲህ የካሌብም አባት
ዳንኤልን ያወጣጣው እየሞከረ ነው። ቲና ደውላልክ አታውቅም ወይ ብሎ ሲጠይቀው አይ ደውላልኝ አታውቅም ብሎ መለሰለት። ዳንኤልም አይ አባዬ ቤት ሰጥተሃት ነዋ ብሎ መለሰለት። እንዴት ይሄን አወክ አለው ባባም። ዳንኤልም በመጠራጠር ቆይ ቤቱን ብሸጠውስ ብሎ ለካሊብ አባት ይለዋል። ቲናም ለዳንኤል ደወለችለትና ዳንኤል በድንጋጤ ስልኩን መለሰላት። ቲና ምንድን ነው በሰላም ነው የጠፋሽው ብሎ አላት። እንግዲህ ቲናን በስልክ አናግሯት ከጨረሰ በኋላ ፍቅረኛው ጋር ኤደን ጋር ሄደ። ኤደንንም ካገኛት በኋላ ኡፍ ህልማችን ተሳካ ሲላት ምን ነው ብላ አለችው። እሷም ኮስተር ብላ ውይ በጣም ደስ ይላል አለችው። እንግዲህ ዳንኤልም ህልሙን አሳክቶ ኤደንን ለማግባት ነው ሀሳቡ። እሷ ደግሞ ህልምህን አሳክተህ አሳየኝ እያለችው ነው ያለችው። ዳንኤልም በደስታ ካሊብ አባት ቤት ሄደና የካሊድን አባት አባዬ የባለፈውን ነገር ዝም አልከኝ እኮ እንዴት አረክልኝ ብሎ አለው። የቱን 400 ብሩን አለው። አዎ ብሎ ዳንኤል መለሰለት። ዳንኤልም እንግዲህ ከባባ ብር መበደር ፈልጎ ነው መቶ እየጠየቀው ነው ያለው። ምንም ችግር የለውም ሰሞኑን እሰጥሃለሁ አለው። ዳንኤልም አባዬ ለማንም አትናገርብኝም አይደል አለው። ስለጠየቀው ብድር ማንም እንዲሰማ ስላልፈለገ እንደዚህ ብሎ ጠየቀው። የካሊብም አባት እረ ምንም ችግር የለውም ለማንም አልናገርም አለው። ዳንኤልም እንደውም እኔ 1 ሚሊዮን ብር ጨምሬ 5 ሚሊዮን ብር አርጌ ነው የምመልስልህ ሲለው ምን ነው የካሊብም አባት ምን ነው እኔ አራጣ አበዳሪ ነኝ እንዴ ብሎ መለሰለት። አባባም እንግዲህ ቲና እንደመጣች እሰጥሃለሁ ብሎታልና እንግዲህ ዳንኤልም ቲናን ለማስመጣት እየሞከረ ነው። ስልክ እየደወለላል ነው። ለማንኛውም ቶሎ ነይ ብሏታል። ቶሎ እንድትመጣለት ብድሩን እንዲወስድ ቶሎ እንድትመጣለት እንግዲህ እፈታታለሁ እያለኝ ነው እያለ ስበብ እየፈጠረላን ነው እንድትመጣ። እንግዲህ የካሊብም አባት ኤደን ጋር ካሊብ እንዲገናኝ እያመቻቸ ነው ያለው። ካሊብ ግን አልፈለገም። የካሊብም አባት እንግዲህ እያስፈራራው ነው ያለው። አንተ ታድለሃል፣ ካሊብ ባያገባ ኤደንን ነበር እምድረው እያለ እያስፈራራው ነው ያለው ዳንኤልን። ዳንኤልም አባዬ እኔ እሷን ማጣት አልፈልግም በጣም ነው መወዳት ብሎ መለሰለት። እንግዲህ ኤደንም ፍቅረኛዋን በግድ ገፋፍታ እነ ካሊብ ቤት ይዛው መጣች። አባ ንቶሎ ብሎናል በማለት ይዛው መጣች። እንግዲህ ዳንኤል እየተደናገጠ ነው ያለው። እቃውን ለማጠብ ልታግዛ ስትሄድ በጣም ተደናግጦ ነበረ። ምክንያቱም ሚስጥሩን እንዳታውቅበት ስለፈለገ ማለት ነው። እንግዲህ ዳንኤልም ተደናግጦ ስለነበረ እንዴ አይመጡም እንዴ ብሎ ይጠይቀዋል የካሊብን አባት። የካሊብም አባት ዳንኤልም እንግዲህ ስትቆይበት ማድ ቤት ድረስ ሄዶ በቃ ሂጂና አባዬን ተሰናበችው በማለት ኤደንን ላካት። ትሁትንም ቆይ ምን ብታረጊላቸው ነው ይህን ያህል የሚወድሽ ብሎ ጠየቃት። እንግዲህ ትሁትም ሚስትህ እየጠበቀች ነው አለችና ከኩሽናው አስወጣቸው። እንግዲህ የካሊብም አባት ለማውጣጣት እየሞከረ ነው። እንግዲህ
እህትህ እያለ ነው እስካሁን ድረስ የሚያናግረው እያወቀ እንዳላወቀው